አርሰናል የሻምፒየንስ ሊግ ዋንጫን የሚያነሳበት 5 ምክንያቶች። ሚካኤል አርቴታ እና የአውሮፓ ንግስና። መድፈኞቹ ታሪክ ለመስራት ተዘጋጅተዋል። የአርሰናል ጊዜ ደረሰ። ለምን ዘንድሮ ሻምፒየንስ ሊግ የነሱ ይሆናል? የአውሮፓ እግር ኳስ ትልቁና ክብሩ ከፍ ያለው መድረክ የሻምፒየንስ ሊግ ለዓመታት መድፈኞቹ ከዚህ ዋንጫ ጋር ተራርቀዋል። ነገር ግን አሁን ታሪክ ሊቀየር ነው። አርሰናል የሻምፒየንስ ሊግን ዋንጫ ማሸነፍ አይችልም የሚሉ ብዙዎች ናቸው። ነገር ግን ዛሬ መድፈኞቹ ይህን ታላቅ ዋንጫ ለመጀመሪያ ጊዜ ወደ ሰሜን ለንደን የሚያመጡባቸው ዋና ዋና ምክንያቶች እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ዝርዝሩ እንግባ። አንደኛ፣ የማይበገረው የመከላከያ መስመር። የመጀመሪያውና ዋናው ምክንያት የማይበገረው የአርሰናል የመከላከል መስመር ነው። እግር ኳስ ላይ አንድ ታዋቂ አባባል አለ፣ ማጥቃት ጨዋታን ያሸንፋል፣ መከላከል ግን ዋንጫን ያስገኛል። ዊሊያም ሳሊባና ገብርኤል ማጋልሃሽ በአውሮፓ በአሁኑ ሰዓት ምርጡ ኃያል የሆነ የመከላከል ጥምረት አላቸው። በታክቲክ የታነጸው የአየር ላይ ኳሶችን የማያስነካውና ተቃራኒ ቡድንን የሚዘጋው ይህ የጀርባ መስመር በአውሮፓ መድረክ ለአርሰናል ትልቅ እምነት የሚያሰጥ ነው። ሁለተኛው፣ የሚካኤል አርቴታ ታክቲክ ብስለት። እንደ ሁለተኛ ምክንያት አሰልጣኝ ሚካኤል አርቴታ የታክቲክ ብስለት ነው። አርቴታ ቡድኑን የገነባበት መንገድ አስገራሚ ነው። አርሰናል አሁን ላይ ጨዋታን ሙሉ በሙሉ መቆጣጠር ብቻ ሳይሆን እንደ ጨዋታው ባህሪ ራሱን የሚቀይር አዳፕቴብል ቡድን ሆኗል። በሜዳ ላይ የሚያደርጉት የቦታ ቅያሬዎች፣ ከፍተኛ ፕሬሲንግ እና በተለይም በቆሙ ኳሶች ላይ ያላቸው አስፈሪ ጥንካሬ አርቴታን በአውሮፓ አስፈሪ ከሆኑ አሰልጣኞች ተርታ አሰልፎታል። ሌላኛው ደግሞ ባለፉት ዓመታት አርሰናል የሚጎዳው የስኳድ መሳሳት ወይንም የተጫዋቾች መጎዳት ነበር። አሁን ግን ያ ታሪክ ሆኗል። ቡድኑ በየቦታው ጥራት ያላቸው ተጫዋቾች አሉት። ከዛ ባለፈ እንደ ማርቲን ኦዲጋርድና ዲክላን ራይስ ያሉ በሜዳ ላይ ሆነ ከሜዳው ውጪ ቡድኑን የሚመሩ በግፊት ውስጥ የማይደናገጡ እውነተኛ መሪዎች መኖራቸው ለሻምፒየንስ ሊጉ ፍልሚያ ፍጹም ዝግጁ ያደርጋቸዋል። ልምድ በሻምፒየንስ ሊግ ትልቅ ዋጋ አለው። አርሰናል ባለፈው ዓመት ወደ መድረኩ ሲመለስ የተማራቸው ትላልቅ ትምህርቶች አሉ። ያ ሽንፈትና ቁጭት ቡድኑን የበለጠ እንዲጠነክር አድርጎታል። አሁን ተጫዋቾቹ የአውሮፓ እግር ኳስ ግፊት እንዴት መቋቋም እንዳለባቸው ያውቃሉ። ይህ የቁጭትና የረሃብ ስሜት ደግሞ እስከ ፍጻሜው ድረስ ለመጓዝ ትልቁን ጉልበት ይሰጣቸዋል። በእርግጥ የሻምፒየንስ ሊግ ጉዞ ቀላል አልነበረም። ነገር ግን አሁን ያለው አርሰናል ከማንም ጋር ተጋጥሞ ማሸነፍ የሚችልበት ሙሉ አቅም፣ ታክቲክና ስነ ልቦና አለው። የለንደን መድፈኞቹ ዘንድሮ ታሪክ ሰርተው ታላቁን ዋንጫ ያነሱ ይሆን? እናንተስ ምን ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው።